እባላለሁኝ የአዲስ ኢንተርናሽናል ኬተሪንግ ዋና ስራ አስኪያጅ ነኝ። ዛሬ እንግዲህ ያው ከዋንጫ ጋር ተከስተናል። በትላንትናው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የግብር ከፋይ ሽልማት ሲልቨር ተሸላሚ ሆኗል ድርጅታችን። ምናልባት እንግዲህ ለማታውቁት አዲስ ኢንተርናሽናል ኬተሪንግ ኢትዮጵያ ውስጥ ካሉ ብቸኛ የፕራይቬት የአውሮፕላን ምግብ አቅራቢና እንዲሁም የአውሮፕላን ክሊኒንግ ሰርቪስ የሚሸጥ ብቸኛ የኢትዮጵያ ድርጅት ነው። ወይም ደግሞ በሚድሮክ ኢንቨስትመንት ግሩፕ ስር ሆስፒታሊቲ ዘርፍ ውስጥ የሚተዳደር ካምፓኒ ነው። ከዚህም ባሻገር እንግዲህ ምናልባት በአውሮፕላን ሰርቪሱ የ9 የዓለም አቀፍ አየር መንገዶችን ጽዳት የምንሰራ ሲሆን እንደዚሁም ሌሎች እንደ ፍላይ ዱባይ እንደ ግብጽ አየር መንገድ ብዙ ትልልቅ የቪአይፒ ኬተሪንግ የአውሮፕላን ኬተሪንግ ግራውንድ ፊዲንግ ሰርቪስም የምንሰራ ትልቅ ተቋም ነን። በዚህኛው ሳይድ ደግሞ በሎካል ሳይዱ ደግሞ እንደዚሁ ትልልቅ ቦታዎች ላይ ተገኝተን ብዙ የኬተሪንግ ሰርቪስ የምንሰራ ነው ማለት ነው። በአፍሪካ ህብረት፣ በዩናይትድ ኔሽንስ ኢኮኖሚክ ኮሚሽን ፎር አፍሪካ፣ በአፍሪካ ሲዲሲ፣ በአድዋ ሚውዚየም፣ በናኒ ህንፃ፣ በዳሽን ባንክ በመሳሰሉት እንዲሁም ደግሞ አሁን ደግሞ በቅርቡ የሆቴል ኦፕሬሽንም ጀምረናል። ጅማ ከተማ ላይ ትልቅ ሆቴል ከፍተን ስራ ጀምረናል። በቀጣይም ሌሎችም ከተሞች ላይ እንደዚሁ በሆቴል ኦፕሬሽን እየመጣነን ማለት ነው። እንግዲህ ስለ ስኬታችን ሳወራ የሚድሮክ እንዲሁም የሆስፒታሊቲ ዘርፉ የአዲስ ኢንተርናሽናል ኬተሪንግ ማኔጅመንትና በጠቅላላ ሰራተኛው ትልቅ ድካም የመጣ ስለሆነ እጅግ በጣም ደስ ብሎናል። በቀጣይ ደግሞ ከወርቅ አልፈን ፕላቲኒየም እናመጣለን ብለን እናምናለንም እናደርገዋለንም። አመሰግናለሁ።